ከላይ ኮሜንቱን እንደምታዩት ፋሚሊያንስ ባለፈው ፍሪ ኢንተርኔት እንዴት እንደምትጠቀሙት ብዬ ቪዲዮ ሰርቼ ነበረ። አንዳንዶቹ አልሰራም ምናምን እንደምትሉት፣ አንዳንዳችሁ ደግሞ ለሰብስክራይብ ምናምን ብለህ ነው የምትሰራው ምናምን ነው የምትሉት። እኔ ገና ዩቲዩብ ራሱ አዲስ ጀማሪ ነኝ ማለት ነው። ውሸት ምናምን አላቀርብም ማለት ነው። ቤተሰቦች እንደምታዩት አሁንም እደግማለሁ ማለት ነው። በ00 ብር እንዴት እንደምትጠቀሙት ፍሪ ኢንተርኔት ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻ ባለፈው ቪዲዮ አይታችሁ ያልሰራላችሁ ሰዎችም ካላችሁ እስከ መጨረሻ ይህን ቪዲዮ ብቻ ተከታተሉት ማለት ነው። እንዴት እንደሚሰራላችሁና እንዴት እንደምታሰሩት ፉል ቪዲዮ እዚህ ላይ ያለ ማለት ነው። ፋሚሊያንስ እስከ መጨረሻ ከኔ ጋር ቆዩ ማለት ነው። መጀመሪያ ምን እናደርጋለን ፋሚሊያንስ? ሂሳባችንን እንጠይቃለን ማለት ነው። ስታር 804 ብለን እንደምታዩት እዚህ ጋር ሂሳባችንን አንድ ጊዜ እንጠይቃለን ማለት ነው። እንደምታዩት እናንተን ለማሳመን ነው ማለት ነው። ማየት ማመን ነው። እንደምታዩት 16 ሳንቲም አለን ማለት ነው። ይኸው እንደምታዩት 16 ሳንቲም አለኝ። ማይታያችሁ ከሆነ ላሳያችሁ። ይኸው እንደምታዩት እዚች ጋር 16 ሳንቲም አለኝ። እንጣለንና ዳታችንን እንከፍታለን። ወሬ ሳላበዛ ማለት ነው። ዳታችንን እንከፍታለን። እኔ በአፕ ነው የምጠቀመው፣ ሌላ ነገር እንዳይመስላችሁ። ዳታችን ክፍት መሆኑንና ክፍት አለመሆኑን ቼክ እናደርጋለን ማለት ነው። ዳታዬ ክፍት ነው እንደምታዩት ከላይ ማለት ነው። እንደምታዩት እዚህ ጋር ደግሞ ብር ሳይኖራችሁ ስቀር ስልካችሁ ምን ያወጣል? ይሄኛውን አይከን ያወጣል ማለት ነው። በዚህ እንደምታዩት በሶስት ያከብኩ በሶስት ይኸውና እንደምታዩት በሶስት ነካ ያረኩት ቦታ ላይ ማለት ነው ያወጣል ማለት ነው። ትንሽ ጉንፋን ስለያዘኝ በአፍንጫ እያወራሁ ነው፣ ይቅርታ በዛውም። ዳታዬን ከከፈትኩ በኋላ ምን እናደርጋለን? እዚች አፕ ላይ እንገባለን። አፓ ምን ትባላለች? እንደምታዩት ይኸው እዚህ ጋር እንደምታዩት ሃትነል ፕላስ ትባላለች ማለት ነው። ከፕሌይ ስቶር እና ከቴሌግራም ቻናል ላይም ማግኘት ትችላላችሁ ማለት ነው። ይሄኛውን አፕ ከዚህ በፊት ያወረዳችሁ ሰዎችም ካላችሁ አንድ ፋይል ያስፈልጋችኋል። ፋይሉን ደግሞ ከራሴ ቴሌግራም ቻናል ላይ ታወርዳላችሁ ማለት ነው። የኔ ቴሌግራም ቻናል ላይ አስቀምጬላችሁ ማለት ነው። እንደምታዩት ምን እናደርጋለን? መጀመሪያ ዳታችን ከፍተናል ማለት ነው። እናንተን ለማሳመን ወደ ቴሌግራም ገባለሁ። ቴሌግራም ላይ ምንም አይነት ፓኬጅ የለኝም ማለት ነው። እንደምታዩት እየሰራ አይደለም፣ ኮኔክቲንግ እያለኝ ነው። ይሄው ክሎዝ ልበለውና አሁንም ልግባው ከፈልጋችሁ እናንተን ለማሳመን ነው ማለት ነው። አይሰራም ለሰብስክራይብ ምናምን ብለህ ነው እንዲህ የምታደርገው ምናምን ለምትሉኝ የማይሰራ ነገር ይዤላችሁ አልመጣም ማለት ነው። እኔ ራሱ አዲስ ጀማሪ ነኝ ገና ለዩቲዩብ ራሱ። ለዚህ ቻናልም በዚሁ አጋጣሚ ለዚህ ቻናልም አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረጋችሁ እንዳረሱ። ስለ ፍሪ ኢንተርኔት ፉል ቪዲዮ ሰራላችኋለሁ ማለት ነው። ሌላም ከፈለጋችሁ ፋሚሊያንስ ኮሜንት ላይም ያልገባችሁ ነገር ካለ ኮሜንት ላይ ንገሩኝ ማለት ነው። ይሄን ቪዲዮ ደግሞ ላይክ ሰብስክራይብ እያረጋችሁ እኔን አበረታቱኝ ማለት ነው። በሌላ ቪዲዮ እንድመጣላችሁ ማለት ነው። ፋሚሊያንስ ይሄን ቪዲዮ ያያችሁ ሰዎች ሁላችሁም ሰብስክራይብ ብታረጉ በሌላ እሳት የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ይዤላችሁ እመጣለሁ ማለት ነው። ፋሚሊያንስ እንደምታዩት ምንም እየሰራ አይደለም ማለት ነው። ይሄው እንደምታዩት ምንም ዜሮ ነው፣ ምንም አልከፈተልኝም ማለት ነው። ወደ አፑ እንገባለን። ይሄው እንደምታዩት ወደ አፑ እንገባለን። ሃትነል ፕላስ ትባላለች አፑ። ቅድም እንዳልኳችሁ አንድ ፋይል ያስፈልጋችኋል። ፋይሉን እንዴት እንደምታወርዱ እና እንዴት እንደምታስገቡ መጨረሻ ላይ አሳያችኋለሁ። እስከ መጨረሻ ከኔ ጋር ቆዩ ማለት ነው። ምን እናደርጋለን? መጀመሪያ ላይ ይኸውና እንደምታዩት እዚች ጋር ስታርት የምትለውን አንድ ጊዜ ብቻ ነካ እናደርጋታለን። በቃ ዳታችን ከከፈትን በኋላ ስታርት የምትለውን አንድ ጊዜ ብቻ ነካ ማድረግ ነው ከእናንተ የምጠበቀው። ይሰራል አይሰራም የምለውን አብረን ነው በቼክ የምናደርገው። ነካ አድርጌዋለሁ ማለት ነው። ካልሰራልን አውሮፕላን ሞድ ላይ ያረጋችሁ መሞከር ነው ማለት ነው። ማይሰራላችሁ ከሆነ አውሮፕላን ሞዳችሁን ኦን ኦፍ እያረጋችሁ መሞከር ነው ከእናንተ የምጠበቀው። ይኸው እንደምታዩት በደቂቃ ውስጥ ኮኔክት ሆኖልኛል ማለት ነው። ስቶፕ ብሎኛል። ይኸው እዚህ ጋር ደግሞ እንደምታዩት ዳውንሎዲንጉና አፕሎዲንጉ እዚህ ጋር ነው የሚቆጥሩላችሁ ማለት ነው። ወጣ እንላለንና እስቲ ወደ ቴሌግራም እንገባለን። ይሰራል አይሰራም የሚለውን አሁንም ቼክ እናደርጋለን ማለት ነው። ፋሚሊ ይኸውና ፋሚሊ እንደምታዩት በሚገባ ሰርቶልኛል ማለት ነው።
ምንም ውሸት የለውም ማለት ነው። ለሰብስክራይብ ነው ምናምን የምትሉት ይኸውና ፋሚሊያንስ ከላይ እንደምታዩት ስቶሪ ራሱ ብሎኛል፣ ቴሌግራምም ብሎኛል ማለት ነው። እስቲ አሁንም ወደ ዩቲዩብ እንገባለን። ሁሉም ነገር ይሰራል ማለት ነው። እኔ ደግሞ ለእናንተ ለማሳየት ያክል ነው ዩቲዩብን እና ቴሌግራም የመረጥኩት ማለት ነው። እስቲ ቅድም አላመጣልኝም፣ አሁንስ ያመጣልኛል ወይስ አያመጣልኝም? ይኸው እንደምታዩት በሚገባ ሰርቶልኛል ማለት ነው። ፋስት ደግሞ ፋስት ነው ማለት ነው። 5G አይገልጸውም፣ ፋ ብሎ ነው የሚሰራው ማለት ነው። ኮኔክት ሳይሆን የሚያስቸግራችሁ ሰዎች ካላችሁ ደግሞ ስልካችሁን ኤርፕሌን ሞድ ላይ ያረጋችሁ መሞከር ነው። ይኸው እንደምታዩት ፋ ብሎ ይሰራል ማለት ነው። እስቲ አንድ ቪዲዮ ልክፈትላችሁና ክላስ ደረጋችሁ ከፈለጋችሁ ይሰራል። 3 reasons why you should come with us to the church of Jesus። እንደምታዩት ስፖንሰር ነው የኛው። ስፖንሰሩን ካየን በኋላ እዚች ጋር ይኸው እንደምታዩት ስፒክ እንላለን፣ ስኪፕ እንላለን። ከዛም ቪዲዮን እንደፈለጋችሁ አለፈላችሁ ጤናማ እንድንሆን ያደርጋችሁ ውስጥ የሚከሰተውን የህዋሳት ብግነት ወይም ኢንፍሌሜሽን ለመከላከል ነው። ፋብል ሰራል ይኸው ከፈለጋችሁ አለፈላችሁ በቃ አንተ አብራልኝ ና ምንድነው ፋሚሊያንስ በዚህ በነገራችን ላይ ማለት ነው ዋይፋይ እንዲያሰራ ማለት ነው። አሁንም ደግመዋለሁ። ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። የእናንተ አንድ ሰብስክራይብ ለኔ $1000 ምናምን ይሆነኛል ማለት ነው። ፋሚሊያንስ ቲክቶክ ሲሰራ ላይ ሰራ ምሎም ቼክ እናድርገው መጀመሪያ ከፈለጋችሁ ነው። ይሄው እንደምታዩት ይሰራል ማለት ነው። ቲክቶክንም የፈለጋችሁን ነገር ይሰራል። ይሄው እንደምታዩት ነው። ሁሉም ነገር ይሰራል። ኮሜንት ይከፍታል አይከፍትም? እስቲ ከፈለጋችሁ ይሄው ፋ ብሎ ይሰራል ማለት ነው። እስቲ ፋስቱን ራሱ ላሳያችሁ ከፈለጋችሁ fast.com ላይ ገብቼ ብትከፍሉት ራሱ እንዲህ አይሰራላችሁ ማለት ነው። ፋሚሊያንስ ይሄው እንደምታዩት በኪሎ ባይት እየደልኝ ነው። እዚህ ጋር እንደምታዩት ሜጋባይት ይሆናል ማለት ነው። የኛው ሄዶ ማለት ነው። በኪሎ ባይት ፐር ሰከንድ ነው። ይሄው እንደምታዩት ሜጋባይት ፐር ሰከንድ ነው። 4 ሜጋባይት ፐር ሰከንድ ማለት ገዝታችሁ ራሱ እንዲህ መጠቀም አትችሉም ማለት ነው። ይሄ ቀጥታ ሃክ የተደረገ ነው ማለት ነው። ፋሚሊያንስ እንደምታዩት ኢትዮ ቴሌኮም ራሱ ይሄን ቪዲዮ ካየብኝ ይዘጋብኛል። ይሄን ቪዲዮ ደግሞ ላይክ እያደረጋችሁ ብታበረታቱኝ ሌላ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። መጣለሁ ማለት ነው። ይቅርታ ይሄው እንደምታዩት ፋ ብሎ ይሰራል ማለት ነው። ይሄኛውንም ፋይል ለማግኘት ምን እናደርጋለን? በመጀመሪያ ይሄኛውን ስቶፕ ልበል ከየት እንደምታገኙት ላሳያችሁ ማለት ነው። በመጀመሪያ ወደ ቴሌግራማችሁ ትገባላችሁ። ወደ ቴሌግራማችሁ ከገባችሁ በኋላ እዚች ሰርች ባሩ ላይ በሩ HD ትላላችሁ ማለት ነው። ወይንም የመጀመሪያው ኮሜንት ሰል ላይ አስቀምጥላችኋለሁ። የመጀመሪያውን ቻናል አንድ ጊዜ ነካ እናደርጋለን ማለት ነው። እንደምታዩት እዚች ጋር በሩ HD ምትለዋን ነካ እናደርጋታለን። ከዛን እንደምታዩት ፋሚሊያንስ ይኸው እንደምታዩት እዚች ጋር እንደምታዩት ይኸውና የለቀኩት አንድ ፋይል አለ ማለት ነው። ከሃቱነል በታች ማለት ነው። ይሄን እንደምታዩት እዚች ጋር ሃቱነል ሊንክ አለች ማለት ነው። አፑን ማውረድ የምትፈልጉ ሰዎች እዚህ ጋር ማውረድ ትችላላችሁ። ይሄኛውን ነክታችሁ ፋይሉ ደግሞ ይሄኛው ነው። አንድ ጊዜ ይሄኛውን ፋይል አንድ ጊዜ ብቻ ነካ እናደርገዋለን። ይሄው ነካ ካደረግን በኋላ እዚህ ጋር ያስገባናል። በቃ ጀስት ስታርት ብቻ ማድረግ ነው። ራሱ ኮኔክት ሆኗል ማለት ነው። ይሄው ራሱ ኮኔክት ሆኖልናል። የፈለግንን ነገር መጠቀም እንችላለን ማለት ነው። ደስ ያለንን ነገር ኮኔክት የማይሆንላችሁ ከሆነ ደግሞ ስልካችሁን ኤርፕሌን ሞድ ኦን ኦፍ እያደረጋችሁ መሞከር ነው ማለት ነው። ሲሙ ደግሞ እንዳረሱት ኢትዮ ቴሌኮም ሲም ላይ ብቻ ነው የሚሰራው። በኢትዮ ቴሌኮም ሲም ብቻ ነው የሚሰራው። ያልገባችሁ ነገር ካለ ኮሜንት ላይ ንገሩኝ። ለዚህ ቻናል አዲስ ከሆናችሁ አሁንም መጨረሻ ነግራችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረጋችሁ እንዳረሱ። ኮሜንት ላይ ያልገባችሁ ነገር ካለ ዝርዝር አድርጋችሁ ጻፉልኝ ማለት ነው። ፋሚሊያንስ ሌላ ቪዲዮ ሰራላችኋለሁ። ይመቻችሁ።